አባዬ ጓደኛ አንድ ቀኝ እጅ ብቻ ነው ያለው። በጣም ያሳዝናል። አንደኛው ተቆርጧል። አይደለም አንደኛው ግራ እጅ ነው። Emotional damage. ሄሎ ፖሊስ፣ አረ ወተት ካየው ስንት ቀኔ። ከኔ ቀድሞ መስከረም እኮ ሊጠባ ነው፣ ድረሱልኝ። ልጄ ይሄን ፈተና ወድቀህ ከመጣ አላውቅህም አታውቀኝም። እሺ አባዬ። A few moments later. ልጄ ፈተናውን አለፍክልኝ የኔ ጀግና። ይቅርታ። ማነህ አንተ? 7 ዶሮ በመስረቅ ተከሰሃል። ሐሰት ነው ክቡር ዳኛ። እኔ እናታቸውን ስሰርቅ ሌሎቹ እሷን ተከትለው ነው የመጡት። ልጄ ዛሬ የመጀመሪያ ቃል አስተምርሃለሁ። እስኪ ዶላር በል። አባዬ ስንት ገባ አንዱ ዶላር? በእናትሽ ወድ ውስጥ ሳለሽ ብዙ ጊዜ የሰማሽው ነገር? ቆፍር ቆፍር የኔ ውድ ቆፍር በደንብ። ይገርምሃል፣ ሊስትሮ ሰርቼ ነው ሚሊዮነር የሆንኩት። ኧረ እባክህ በአንድ ጫማ 10,000 ብር ነበር የምትቀበለው? ቆይ እኔ የምለው ኢትዮጵያዊ አግብቶ የሚጨፍረው ሰርጉ ላይ ብቻ ነው እንዴ? በዚህ እድሜ ልብስ ታጥባለህ? ምን ላድርግ? እናቴ በአርሰናል ሽንፈት ተቃጥላ ተኝታለች። ሄሎ አባዬ፣ የሰፈራችን ዱርዬ ከዶክተር አብይ ጎን ነኝ ብሎ ፖስት አድርጓሉ። አብይን ኪስህን ጠብቅ በሉ። ማዘር ቆንጆ ምክር። ልጄ እውቀትና ፓንት ሊኖርሽ ይገባል፣ ማሳየት ግን አይጠበቅብሽም።